በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችንና አባታችን ቅዱስ እግዚአብሔር ሆይ ይህን ሰዓት የተወደደ ሰዓት አድርገህ ቅዱስ ቃልህን እንድንመገብበት በተቀደሰውና በተለየው በቤተ መቅደስህ እንድንገናኝ ስለፈቀድክ አምላካችን ቸሩ እግዚአብሔር ሆይ እናመሰግንሃለን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ከእኛ ጋር እንዲሆን አምላካችን ቅዱስ እግዚአብሔር ውድ ፈቃዱ ይሁንልን። የተወደዳችሁና የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ማኅበረ ምእመናን ወምእመናት በአገር ውስጥም በውጭም ዓለም ያላችሁ ኦርቶዶክሳውያን የተዋህዶ ልጆች በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ዛሬ ከመጽሐፍ ቅዱሳችን ክፍል አንዱን ጥቅስ አንስተን እንማማራለን። አምላካችን ቅዱስ እግዚአብሔር ለእኛ የሚበጀውን የሚያስፈልገውን የነፍስ ምግብ የሆነውን ቅዱስ ቃሉን እንዲመግበን መልካም ፈቃዱ ይሁንልን። የሚመካ ቢኖር በእግዚአብሔር ይመካ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እንዲሁም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እናነባለን። በዚህ ኃይለ ቃል ከዚህ ሰዓት ጀምሮ አምላካችን ቅዱስ እግዚአብሔር ይመክረናል። እኛም በእግዚአብሔር ቃል እንድንመከር አምላካችን ቅዱስ እግዚአብሔር እዝነ ልቦናችንን ይሰብስብልን። ይህንን ቅዱስ ቃል ተመዝግቦ የምናገኝበትን ጥቅስ ቅድም አይተናል። ትንቢተ ኤርምያስና ሐዋርያው ቅዱስ ጳውሎስ ደግሞ ለቆሮንቶስ ክርስቲያኖች ይህንን የትምህርታችንን መነሻ ርዕስ አስቀምጦ እናገኛለን። መመካት ማለት ምን ማለት ነው? የሚመካ በእግዚአብሔር ይመካ ሲባልስ እንዴት ያለ መመካት ነው የሚለውን እንመለከታለን። ቅድሚያ ትምክህት ማለት ምን ማለት ነው የሚለውን በዝርዝር እንመለከታለን። አምላካችን ቅዱስ እግዚአብሔር በዚህ ቅዱስ ቃል እንዲመክረን እንዲገስጸን ሕይወት የሚገኝበትን መልካም ቃሉን እንዲያቀብለን መልካም ፈቃዱ ይሁንልን። ትምክህት ማለት በጣም የተጋነነ አርበኝነት ማለት ነው። በተለይ በጥላቻ የተመሰረተ የበላይነት ነው። ትምክህት ማለት የበላይነትን ለማግኘት ዝናን ለማግኘት የምናደርገው ነገር ነው። ትምክህት ጥገኝነት ነው። ትምክህት በራስ መተማመንን ማጣት ነው። ትምክህት ወይንም ትምክህተኞች ከስንፍናቸው የተነሳ ስራቸውን በተሻለ መንገድ እንዲሰሩ የሚመክራቸውን ሰው እንኳን ሳይቀር አይፈልጉም። ስራችሁን በዚህ አጋጣሚ ስሩ፣ ይሄ መልካም ነው የሚላቸውን ሰው መስማትም ማየትም አይፈልጉም።
በሰሩት ስራ ችሎታቸውን አጋነው ምሳሌ አድርገው ማቅረብ ይፈልጋሉ። ትምክህተኞች በእግዚአብሔር ጥበብ አይመኩም። ነገር ግን ጠቢቡ ሰሎሞን እንዲሁም ሌሎች የቤተ ክርስቲያናችን ሊቃውንት በዚህ በቅዱስ መጽሐፍ ላይ እንደምናነበው እግዚአብሔር ጠቢብ እንደሆነ፣ ሰዎች ደግሞ በጠቢቡ አምላክ ኃያል በሆነው አምላክ መመካት እንዳለባቸው መጽሐፍ ቅዱስ ያስረዳናል። አዎ ጠቢብ በጥበቡ አይመካ ይላል እግዚአብሔር። ኃያልም በኃይሉ አይመካ ይላል እግዚአብሔር። ባለጠጋም በባለጠግነቱ አይመካ ይላል እግዚአብሔር። የበለጸገ ሰውም ወይም በሀብት የተረፈው እኔ ሀብታም ነኝ፣ እኔ ከፍ ያልኩ ነኝ የሚል ሰውም ቢሆን በሱ አይመካ ይላል። ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ የምናነባውም ይህንኑ ቅዱስ ቃል ነው። ሐዋርያው ቅዱስ ጳውሎስም ማንም በሰው አይመካ የሚል ጽፎልናል። በተለይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 21 ላይ ይህን ቃል በግልጽ እናነባለን። አዎ በስራም አይመካ ይላል። ኤፌሶን ምዕራፍ 2 ቁጥር 9 ላይ እናነባለን። ይሄን ሁሉ ካለ በኋላ ሐዋርያው ቅዱስ ጳውሎስ ምንድነው የሚለን? የሚመካ ቢኖር በእግዚአብሔር ይመካ አለ። ተመልከቱ። የሚመካ ቢኖር በማን ይመካ አለ? በእግዚአብሔር ይመካ አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30፣ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይም ይህንን ቃል እናነባለን። አዎ እግዚአብሔር የሚያስተማምነን መመኪያችን ነው። ይህንን ነው የሚያስረዳን ሐዋርያው ቅዱስ ጳውሎስም። አዎ ልናጣ እንችላለን። በዚህ መነሻነትም ሰዎች ላይፈልጉን ይችላሉ። ራሳችንን ብቁ አድርገን አዘጋጅተን ከተገኘን ግን ፈልገን ያጣነው ሲፈልገን እናገኘዋለን። ጊዜና እድል ሁሉን ያገናኛቸዋል። በተለይ በዚህ በመጽሐፈ መክብብ ምዕራፍ 9 ቁጥር 11 ላይ ይህንን ቃል እናነባለን። አዎ ምድራውያን ሰዎች በተለያዩ ነገሮች ሲመኩ እናስተውላለን። አዎ በተለያዩ ነገሮች ሲመኩ በጉልበት የሚመኩ አሉ። ነገር ግን አንድ ነገር ማሰላሰል አለብን። ጉልበትም ያልቃል። ዘሌዋውያን 26:20 ላይም ይሄን እናገኛለን። ፈረስም ከንቱ ነው አያድንም ይለናል። ተመልከቱ የእግዚአብሔር ቃል። ፈረስም ምንድን ነው አለ? ከንቱ ነው አያድንም፣ በኃይሉ ብዛት አያመልጥም ይላል። ተመልከቱ መዝሙረ ዳዊት መዝሙር 33 ቁጥር 17 ላይ ስናነብ ማለት ነው። አዎ ሁሉ ነገር በእግዚአብሔር ብቻ የሚሆን መሆኑን ከዚህ እንገነዘባለን። ሁሉ ነገር ተመልከቱ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይለናል የእግዚአብሔር ቃል። እግዚአብሔር ከተማን ካልጠበቀ ይላል። በደንብ አስተውሉ። ጠባቂዎች በከንቱ ይተጋሉ ይለናል መዝሙር 127 ቁጥር 1 ላይ ማለት ነው። በሀብት የሚመኩ አሉ። ነገር ግን ባለጠግነትን የሚወድ ትርፉን አይጠግብም ይለናል መዝሙረ ዳዊት መዝሙር 5 ቁጥር 10 ላይ ስናነብ ማለት ነው። በስልጣን የሚመኩም አሉ። አዎ ነገር ግን ማዳን በማይችሉ በሰው ልጆችና በአለቆች አትተማመኑ ይለናል የእግዚአብሔር ቃል። መዝሙረ ዳዊት መዝሙር 146 ቁጥር 3 ላይ ይህን ቃል እናገኛለን። አለቆች እንዳልነበሩ የምድር ፈራጆች እንደ ከንቱ ነገር የሚያደርጋቸው ማን አለ ተብሏል? እግዚአብሔር አለ። ትንቢተ ኢሳይያስ
ምዕራፍ 40 ቁጥር 23 ላይ እናነባለን፣ መረዳት እንችላለን። በእውቀታቸውም የሚመኩ አሉ፣ ነገር ግን የዚህ ዓለም ጥበብ አለ። ተመልከቱ፣ የዚህ ዓለም ጥበብ፣ የዚህ ዓለም እውቀት በእግዚአብሔር ፊት ሞኝነት ነው ይለናል። አዎ ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ይለናል። ተመልከቱ፣ ከንቱ እንደሆነ ያውቃል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ላይ ይሄን ቃል ጽፎልናል። በፍልስፍና በከንቱ ማታለል ማንም እንዳይማርካችሁ አለ። ተመልከቱ፣ ተጠበቁ፣ ማንም ምን እንዳይላችሁ አለ፣ እንዳይማርካችሁ። ቆላስይስ ምዕራፍ 2 ቁጥር 8 ላይ እናገኛለን። በወገንም ደግሞ የሚመኩ አሉ፣ ነገር ግን ወንድም ወንድሙን አያድንም ይለናል መጽሐፍ ቅዱሳችን ላይ። መዝሙረ ዳዊት መዝሙር 49 ቁጥር 7ን ስናነብ ማለት ነው። የሰው ማዳኑ ከንቱ ነው ይለናል። የሰው ማዳኑ ምንድን ነው አለ? ከንቱ ነው። መዝሙር 60 ቁጥር 11 ላይ ስናነብ ደግሞ ይህን ሕያው ቃል እናገኛለን። ስለዚህ በሰው ከመታመን ይልቅ አለ፣ ተመልከቱ፣ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል አለ መዝሙር 118 ቁጥር 8 ላይ። በውበት የሚመኩም አሉ፣ ነገር ግን ኩሉ ወርቅ አምባሩ ማጌጫው ከንቱ ነው ይለናል። ትንቢተ ኢሳይያስ ምዕራፍ 4 ቁጥር 30 ላይ ስናነብ ደም ግባትም ውበትም ሐሰት ነው፣ ደም ግባትም ከንቱ ነው። አዎ መጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ ማንበብ እንችላለን። ነገር ግን አላስተዋላችሁም ይለናል መጽሐፍ ቅዱሳችን ላይ። አዎ ፍጥረት ሁሉ ለከንቱ ነገር ተገዝቷል አለ። ለከንቱ ነገር፣ ለማያዋጣ ነገር፣ ዋስትና ለማይሆን ነገር። አዎ የሰው ሕይወቱ ብርቱ ሰልፍ ነው ክርስቲያኖች፣ ብርቱ ሰልፍ ነው። መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ እንደምናነባው ማለት ነው። ከጊዜያቶች በኋላ እናፍራለን። አዎ ነፋስን እንደመከተል ነው ይለናል። መጽሐፈ መክብብ ምዕራፍ 1 ቁጥር 14 ላይ ስናነብ፣ ምዕራፍ 2 ቁጥር 11ም ስናነብ ነፋስን እንደመከተል ነው። ከንቱ ነገር አያስመካም ክርስቲያኖች። የዚህ ዓለም ዝባዝንኬ ቢቀርም አያስከፋም፣ ቢቀርም እግዚአብሔርን ተስፋ የሚያደርጉና በእርሱ የሚመኩ ሰዎች ዘላለማቸውን አያፍሩም። አዎ መዝሙር 25 ቁጥር 3 ላይ ይሄን እናገኛለን። ስለዚህ የሚመካ ቢኖራል ሐዋርያው ቅዱስ ጳውሎስ በማን ይመካ አለ? በጌታ ይመካ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ በማን ይመካ አለ? በጌታ ይመካ። ክብርና ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን። ትላንት የነበረው ነገር ዛሬ አይኖርም። ማንም ባለበት መቀጠል የሚችል ወይም መቀጠል እንዲችል ተደርጎ የተፈጠረ የለም። ተመልከቱ፣ ማንም ትላንት ላይመለስ እንደሄደ ዛሬም ትላንት መባሉ አይቀሬ ነው። አዎ በዛሬው ማንነት ላይም ራስን ማቆም አስፈላጊ አይደለም። ተጨባጭ የሆነ ነገር የለም። ተጨባጭ የሆነው ታማኝ የሆነው እግዚአብሔር ብቻ ነው። እስካሁን ሰዓት መድረሳችንን እናውቃለን። ከዚህ ሰዓት በኋላ ስለ መቆየታችን፣ ስለ መኖራችን በእርግጠኝነት መናገር አንችልም። እርግጠኝነታችን በእግዚአብሔር ላይ ነው። እርግጠኝነታችን በሃይማኖታችን ላይ ነው። አዎ በነበረውና ባለው በሚኖረው፣ አዎ አልፋና ኦሜጋ በሆነው በእግዚአብሔር መተማመን ያስፈልጋል። በማን መተማመን አልኳችሁ? በእግዚአብሔር መተማመን ያስፈልጋል። እሱ ከፍታና ዝቅታ የሚታዘዙለት አምላክ ነው። እርሱ ሁሉን ማድረግ የሚችል አምላክ ነው። እርሱ በኃይሉ ብዛት በችሎቱም ብርታት፣ ተመልከቱ፣ በምኑም ብርታት፣ በችሎቱም ብርታት፣ አዎ
ሁሉን መከወን የሚችል አምላክ ነው። አዎ ከመንፈሱ የማይሰፍር ተመልከቱ። ከመንፈሱ የማይሰፍር ወደ ላይ ብንወጣ እርሱ በዚያ አለ። ወደ ታች ብንወርድ እርሱ በዚያ አለ። ወደ ጥልቁ ብንወርድ እርሱ በዚያ አለ። ከእርሱ እይታ መሰወር ለማንም አይቻለው። እርሱ የማያንቀላፋ ቸልታ የሌለበት ተመልከቱ። ምን የሌለበት? ቸልታ የሌለበት ተመልካቻችን ነው። ስለዚህ መመካት ቢያምረን ቢያስፈልገን በእግዚአብሔር ልንመካ ይገባል። አዎ ችግር ቢመጣ ብለን ተጠንቅቀን ይሆናል። ነገር ግን የተጠነቀቅንለት በራሱ ከፈራነው ወጥመድ ሊያስመልጠን አይችልም። ስለዚህ አያስመካም። የቱንም ያህል ጥንቃቄ ብናደርግ ከምናውቀውም ከማናውቀውም ካስተዋልነውም ካላስተዋልነውም የጠበቀን እርሱ እግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁን። አዎ አይተን የተሻገር ነው፣ ሳናይም የተሻገር ነው። ማን ፈቅዶልን ነው? እግዚአብሔር ነው። የእግዚአብሔር ጥበቃ ከኛ ጋር ስላለ ዘመናችን የተባረከ ሆኖ ሕይወታችን የተባረከ ሆኖ እንደ እግዚአብሔር መልካም ፈቃድ ዛሬ ደርሰናል። ክብርና ምስጋና ለድንግል ማርያም ልጅ ለመድኃኔ ዓለም ክርስቶስ ይሁን። አዎ እውነተኛ ትምክህታችን እሱ ነው። እኔ የእነንትና ዘመር ነኝ ብለን ራሳችንን የተሻለ አማራጭ እንደምናገኝ መስሎን ፎክረን ሊሆን ይችላል። አዎ እንደዛም ራሳችንን ልንቆጥር አይገባም። ከሰው መዛመድ ወይም የሰው ዘመድ ማምለጫ አይደለም። ክርስቲያኖች ለኛ መስሎን እንጂ ማምለጫ አይሆንም። አዎ ገና ችግር ሳይመጣ በተጠባባቂነት የያዝነው የሰው መከታ፣ አዎ የሰው መመካት፣ ይሄ ከንቱ ነው። አራግፈን ልንተወው ይገባል። አዎ እግዚአብሔር ካልረዳን በቀር አዎ ሰው እንኳን ለሰው ለራሱም አይሆንም። የተመካንባቸው እንኳን ለኛ ለራሳቸው መሆን አይችሉም። አቅማችን አናሳ ነው ይላሉ። እኔ ይሄን ማድረግ አልችልም ይላሉ። እኔ ልረዳህ አልችልም ይላሉ። እግዚአብሔር ይርዳን እንጂ በሰው መመካት አስፈላጊ አይደለም። አዎ ስለዚህ እኛ በፍጹም በሕይወት ዘመናችን እግዚአብሔርን ተስፋ ማድረግ አለብን። እርሱ በዓላማ ነው ወደዚህ ምድር ያመጣን፣ በዓላማ ነው የሚያኖረን። የፈጠረን አምላክ እንድንቆሽሽበት አይፈልግም። ከኃጢአት ነፃ ሆነን እንድንኖር ይፈልጋል። ሕይወታችን በእርሱ የተባረከች በእርሱ ቁጥጥር ስር ያለች ናት። አዎ እርሱ እንደፈጠረን ሁሉ እኛን ማዳንም መንከባከብም ይችላል። ተስፋ አትቁረጡ በእግዚአብሔር ላይ። አዎ አምላካችን እግዚአብሔር በምህረቱ ባለጸጋ፣ ርኅራሄው የማያልቅበት፣ አዎ ታማኝነቱ ብዙ የሆነ፣ ለፍቅሩ ደግሞ ቁመት፣ ስፋት፣ ርዝመት፣ ጥልቀት ወሰን የሌለው አምላክ ነው። ክብርና ምስጋና ለስሙ ይሁን። ይሄን ሁሉ የምንጨምርበት ወይም የምንቀልስለት ነገር የሌለ እርሱ ለኛ መመኪያ መደገፊያ የሆነ አምላክ ነው። አዎ ስለዚህ የሚመካ ቢኖር በእግዚአብሔር ይመካ። የሚደገፍ ቢኖር መደገፊያ፣ መመርኮዣ፣ መጠጊያ፣ መጠለያ፣ መሄጃ የጠፋው ሰው ቢኖር በእግዚአብሔር ይደገፍ። እግዚአብሔር መተማመኛችን ነው። አዎ እግዚአብሔር ምናችን ነው? መተማመኛችን። አዎ በዝቅታ ጊዜ እግዚአብሔር ተስፋችን ነው።
በጨለማ ጊዜ እግዚአብሔር ብርሃናችን ነው። በድካም ጊዜ እግዚአብሔር ብርታታችን ነው። በሐዘን ጊዜ እግዚአብሔር አጽናኛችን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በሕይወት ዘመናችን በእግዚአብሔር እንድንተማመን አምላካችን ቅዱስ እግዚአብሔር ይርዳን። የሕይወት ዘመናችንን እርሱም በመተማመን እንድንፈጽማት ቸሩ መድኃኔዓለም ይርዳን። መመካታችን በእግዚአብሔር ላይ አድርገን ዛሬ በሕይወተ ሥጋ እያለን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የርስቱና የመንግስቱ ወራሾች የስሙ ቀዳሾች እንድንሆን አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር የተወደደና የተቀደሰ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።